ሰላም ጤና ይስጥልን የኦሮሚያ ሚዲያ ኔትወርክ አድማጮችና ተመልካቾቻችን ዕለታዊ ዜና ይዘን ቀርበናል። ከዕለታዊ ዜናው ጋር ራሄል ግርማ ነኝ። በኦሮሚያ ሚዲያ ኔትወርክ ዳይሬክተር እና አክቲቪስት ጃዋር መሐመድ የተመራው የልዑካን ቡድን ፊንፊኔ ሲገባ በአባ ገዳዎች በቄሮዎችና በፎሌዎች አቀባበል ተደረገለት። በፊንፊኔ ሚሊኒየም አዳራሽ የኦሮሚያ ክልል ፕሬዝዳንት በብዙ ሺዎች የሚቆጠሩ ቄሮዎች የመንግስት ከፍተኛ ባለስልጣናትና ሌሎች ተጋባዥ እንግዶች በተገኙበት የኦሮሚያ ሚዲያ ኔትወርክ የፊንፊኔ ቅርንጫፍ የመክፈቻ ስነ ስርዓት ተካሂዷል። በስነ ስርዓቱ ላይ አክቲቪስት ጃዋር መሐመድ ለረጅም ጊዜያት መረጃ በመቀበል በማደራጀትና ለህዝብ በማድረስ ሲጠቀምበት የነበረውን ላፕቶፕ ለክልሉ ፕሬዝዳንት አቶ ለማ መገርሳ በስጦታ አበርክቷል። ላፕቶፑ ሙዚየም ውስጥ ተቀምጦ ለትውልድ ይተላለፋል ብሏል ጃዋር። በተለያዩ አርቲስቶች ደምቆ የዋለው የሚሊኒየም አዳራሽ መድረክ የተጀመረው በአባ ገዳና በእምነት አባቶች ምርቃት ነበር። ዝግጅቱ በተያዘለት ፕሮግራም መሰረት በተሳካ ሁኔታ መጠናቀቁን ከፊንፊኔ ያገኘነው መረጃ ያመለክታል። የኦሮሚያ ሚዲያ ኔትወርክ ሚዲያ ብቻ ሳይሆን ለኦሮሞ ህዝብ መብት መከበር የታገለ ነው ሲሉ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ተናገሩ። በኦሮሚያ ሚዲያ ኔትወርክ የፊንፊኔ ቅርንጫፍ መክፈቻና በጃዋር መሐመድ የአቀባበል ስነ ስርዓት ላይ የተገኙት ፕሬዝዳንት ለማ ለኦሮሞ ህዝብ መብት መከበር ሲታገሉ ቆይተው ከዓመታት በኋላ ወደ ሀገራቸው የተመለሱትንና ለኦሮሚያ ሚዲያ ኔትወርክ ዳይሬክተር እንዲሁም ሰብአዊ መብት ታጋይ ጃዋር መሐመድ ያላቸውን አክብሮት ገልጸዋል። የኦሮሞ ህዝብ ትግል አሁን ከደረሰበት ደረጃ እንዲደርስ መስዋዕትነት ለከፈሉ ቄሮዎችና ሁሉንም የትግሉን አካላት ያመሰገኑት የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በሀገር ቤት ቅርንጫፉን የከፈተው የኦሮሚያ ሚዲያ ኔትወርክ ከሌሎች ሚዲያዎች ጋር በመሆን ለተሻለ ለውጥና እድገት መስራት አለበትም ብለዋል። በረዴራዳፍ ቢያ አምባ ቱርተን በጋ ጉያ ሀራ ቢያ አባ ኬሰኒት ዴቢተን ጀቹን ይንበርባድ akkasumas Jawar Director OMN qofaton ta'in ilma Oromo qabsaa Oromo isin fuuldurat Gana baay'ee daballa. Jawaar Mahammadiif hunda caalaa jaalala obbolummaa isaaf qabu isin fuulduratti ibsuufiin barbaada. Ilmaan Oromoo qabsoo saba keessaniif jecha biyya keessanii baatanii bara dheeraa ከተለያዩ የሀገሪቱ አካባቢዎች ወደ ፊንፊኔ የመጡትን አመስግነው የከተማው መስተዳድርም ለኦኤምን የህዝብ ድምጽ ሆኖ እንዲቀጥል አስፈላጊው ድጋፍ እንደሚያደርግም ተናግረዋል። በፊንፊኔ ሚሊኒየም አዳራሽ በተካሄደው የኦሮሚያ ሚዲያ ኔትወርክ የፊንፊኔ ቅርንጫፍ መክፈቻና በጃዋር መሐመድ የአቀባበል ስነ ስርዓት ላይ የተገኙት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ንጉሱ ጥላሁን በበኩላቸው የኦሮሚያ ሚዲያ ኔትወርክ ለአማራና ኦሮሞ ወንድማማች ህዝቦች አንድነትና አብሮነት ለሚሰራቸው ስራዎች የአማራ ክልል መገናኛ ብዙሃንም በጋራ ለበለጠ ስራ እንደሚተጉ ተናግረዋል። ዛሬ የተገኘው ድል ይቅርታ ይሄን አረፍተ ነገር እንደገና ተማዋለው ዛሬ የተገኘው ድል የአንድ ብሔር ወይም ቡድን ድል ሳይሆን የሁሉም ህዝቦች መሆኑን የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር እና የፖለቲካ ተንታኙ ጃዋር መሐመድ ተናገረ። ዛሬ እዚህ ቤት ውስጥ ዞር ብላችሁ ስታዩ ብዙ ትዕይንቶችን ብዙ አዲስ ክስተቶችን ታያላችሁ። የዛሬ ዓመት በዚህ ጊዜ እዚህ ውስጥ የታደሙት ባለስልጣናትም ሆኑ ሌሎች በእነሱ ቦታ የነበሩ የመንግስት ባለስልጣናት በአንድ ወገን ሆነው
እንደኔ ያሉ መታሰር መገደልና ነገር ቆስቋሾች ደግሞ በሌላ ወገን በመሆን እኛ አይናውጣ አምባገነን ስንላቸው አስፈላጊ ነው ብለዋል ጀዋር መሐመድ። እሱ አገር አጥፊ አሸባሪ በማለት እንወነጃጀል ነበር። ዛሬ ህዝባችን ባደረገው ትግል ጎን ለጎን በመቀመጥ ሰላምን እየሰበክን አንድነትን ለማጠናከር እየተጋን ያለንበት ሁኔታ መጥቷል። እነኚህ በፊቴ የሚታዩት ካሜራዎችና ጋዜጠኞች የዛሬ ዓመት ኦኤምን የአሸባሪ ድምጽ ነው፣ ጀዋር የአሸባሪዎች ጉንጫ ነው ነበር። ዛሬ እነሱም ተለውጠው እኛም ተለውጠን አንድ ላይ ተደመርን እንዴ እዚህ እንገኛለን። ይሄ ሁሉ የመጣው ግን በነፃ እንዳልሆነ መገንዘብ አስፈላጊ ነው። ሺዎች ህይወታቸውን ሰውተው አጥንታቸውን ከስክሰው ደማቸውን አፍስሰው በእስር ቤቶች ተሰቃይተው ያመጡት ድል ነው። ዛሬ እዚህ ቤት ውስጥ ዞር ብላችሁ የኦሮሚያ ሚዲያ ኔትወርክ ልዑክ አባልና የፖለቲካ ተንታኝ የሆኑት ፕሮፌሰር እስቄል ገቢሳ በበኩላቸው የዛሬው ዕለት ድል የቄሮ ከፍተኛ የትግል ውጤት መሆኑን ገልጸው ለግንባታም ቄሮ መትጋት እንዳለበት ጨምረው ተናግረዋል። የኦሮሚያ ሚዲያ ኔትወርክ የፍንፍኔ ቅርንጫፍ መክፈቻ ስነ ስርዓት አዘጋጅ ኮሚቴ ሰብሳቢ የሆኑት አቶ አየለ ደጋጋ የኦሮሞ ህዝብ አንድነቱን ጠብቆ ለሰላማዊ ትግል በማነሳሳት ኦኤምን የድርሻውን መወጣቱንና አሁንም ለሀገር ግንባታ ይተጋል ብለዋል። በፍንፍኔ ሚሊኒየም አዳራሽ የተካሄደውን ፕሮግራም ላይ በብዙ ሺዎች የሚቆጠሩ ታዳሚዎችም ተገኝተው ነበር። በመጨረሻም ለ23 ዓመታት በስደት የቆዩት ሼክ ሰይድ አህመድን ጨምሮ ሌሎች ዑላማዎች ዛሬ ወደ ኢትዮጵያ ተመለሱ። የኢትዮጵያ ሙስሊም ወጣቶች ማህበር መስራችና ሊቀመንበር የነበሩት ሼክ ሰይድ አህመድ ሙስጠፋን ጨምሮ ከሳቸው ጋር በስደት ሳውዲ አረቢያ የነበሩት ዑላማዎች ዛሬ ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ በሙስሊም ማህበረሰብ ደማቅ አቀባበል ተደርጎላቸዋል። ወደ ሀገራቸው የተመለሱትም ሼክ ሰይድ አህመድ፣ ሼክ ጀቢር አብደላህና ሼክ ሙህዲን ሸሪፍ መሆናቸውን ለኦኤምን የደረሰው መረጃ ያመለክታል። ዕለታዊ ዜናዎች በዚህ ተጠናቀቁ። ሰላም።